ሰላም ውድ የቲክቶክ ቤተሰቦች እንዴት ናችሁ? ደህና ናቸው። እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ የምሰራው ቀለል ያለ ምሳ ነው። ዛሬ ለመብላት ያሰብኩት ሩዝ ነው። ስለዚህ አንድ ካሮት፣ አንድ ዝኩኒ፣ አንድ ድንች፣ አንድ አነስ ያለ ቀይ ሽንኩርት እና ሁለት ፍሬ የሚሆን ነጭ ሽንኩርት ተጠቅሜያለሁ። እነሱን በዚህ በትናንሹ ከከተፍኩ በኋላ አንድ ላይ መጥበሻ ላይ አደርጋቸዋለሁ እና የራሳቸውን ውሃ እስከሚጨርሱ እንደዚህ አቁላላቸዋለሁ። በጣም ቀላል እና ለድካም የሚሆን ልክ ስራ ሰርታችሁ ሲጨርሱ ምን ልስራ ብላችሁ ትጨናነቃላችሁ አይደል? እንደዛ በቀላሉ እንትን ለማለት በትንፋሽ ነው የሚበስለው ራሱ። ከዛ ውሃውን ከጨረሰ በኋላ ትንሽ የኦሊቭ ኦይል ዘይት እጨምርበታለሁ። እንደዚህ ትንሽ ኦሊቭ ኦይል ዘይት ከጨመርኩ በኋላ እንደዚህ አድርጌ አዋህደዋለሁ። ሩዝ ኦልሬዲ ተቀቀላለኝ። ስለዚህ እሱን ለማባያ ብቻ ነው የምንሰራው። አሁን ነጭ ሽንኩርቴን እንደዚህ ጨምሬበታለሁ። አብረን እንደዚህ እናበስለዋለን። እንደዚህ ክድን እያረኩኝ አበስለዋለሁ ማለት ነው። ምንም አይነት ውሃ አልጨመርኩበትም፣ አልጨምርም እስከ መጨረሻው። አትክልቱን ብቻ ነው የፈለኩት እና ትንሽ እዚጋ ብሮኮሊ ያለኝ ከትፌ ያስቀመጥኩት ፍልፍል ምንድነው ፍልፍል ሮሚ ይሉታል አረብ ሀገር እና ከለር ቃሪያ ማለት ነው። እሱን አድርጌበታለሁ። ከዛ ደግሞ ትንሽ ብሮኮሊ አድርጌበታለሁ። ሁሉም እንዲበስሉብኝ አልፈልግም። ከዛ እዚህ ጋር ቅመም አደርጋለሁ። ትንሽ ኬሪሚክስ ሁሉንም ቅመም የሚያካትት ነው። እዚህ ጋር ደግሞ ራዝመሪ እንዲሁም ትንሽ ፓፕሪካ ብቻ ነው የምጠቀመው ማለት ነው። 3 አይነት ቅመሞችን ነው የምጠቀመው እና ትንሽ ራዝመሪ ይኸው 3 አይነት ቅመም ብቻ ነው የጨመርኩበት። ሩብ የሻይ ማንኪያ እንዲሁም ሩብ የሻይ ማንኪያ ጨው ጨምሬበታለሁ። ለዛ በቂ ነው። አሁን በስሎልኛል፣ በስሏል። ከዚህ በኋላ ሩዛችንን እንደዚህ እናዘጋጃለን። ሰርታችሁ ሞክሩት። በጣም የሚጣፍጥና ለአሰራርም ቀላል ለጤናም ደግሞ በጣም ምቹ የሆነ ነው። ሰርታችሁ ሞክሩት። መልካም ምሳ ይሆንላችሁ። ባይ። ከወደዳችሁ ዩቲዩብ ላይ የገባችሁ ደግሞ ሰብስክራይብ አድርጉ፣ አበረታቱኝ። ቲክቶኬንም ፎሎ አድርጉልኝ። ባይ